ሰላም እንዴት ናችሁ? ውድ ቤተሰቦች ሰላም ብያለሁ። ሁለት መረጃዎችን ወይም ቅድመ ማስጠንቀቂያዎችን ወደ እናንተ ላደርስ ነው። መቼም ሰበር ዜና አይደለም፣ ሰበር ማስጠንቀቂያ ነው። እባካችሁ እኒህን ማስጠንቀቂያ በምታገኙት አማራጭ ሁሉ ሸር በማድረግ ተደራሽ እንዲሆን አድርጉት ማለት ፈልጋለሁ። የመጀመሪያው በአዲስ አበባ አማራዎች ላይ ታርጌት ያደረገ ከፍተኛ አፈሳ እየተካሄደ ነው። በነገራችን ላይ አፈሳው ላይ አማራዎች ብቻ አይደሉም፣ የትግራይ ተወላጆችም የኤርትራ ተወላጆችም አብረው እየታፈሱ ነው። እኔ አሁን መናገር የምፈልገው ስለ አማራዎች ነው። ላለፉት 3 ዓመታት አንድ ጊዜ ፋኖ ናችሁ፣ አንድ ጊዜ ጽንፈኛ ናችሁ፣ አንድ ጊዜ አብን ናችሁ። አብንማ እንደውም ወደ 8 ዓመት ሊሞላው ነው። አብን ናችሁ እየተባሉ በአብን ምክንያት በርካቶች ተረሽነዋል፣ በርካቶች ተገለዋል፣ በርካቶች እስር ቤት እየማቀቁ ነው፣ በርካቶች ተሰደዋል። በየጊዜው የማሰቃያ ስሞችን እየቀያየረ ከፍተኛ ግፍና በደል እየፈጸመ የሚገኘው የኦህዴድ ብልጽግና ኃይል አሁን ደግሞ ቀኝ በሚል ስም አማራዎችን እያሳደደ ነው። በአዲስ አበባ በተለያዩ አካባቢዎች ቀኝ ናችሁ የሚል ታርጋ እየለጠፈ በርካታ አማራዎችን እያሳደደ ነው። በነገራችን ላይ አዲስ አበባ ላይ የሚታሰሩ አማራዎች ለአሳሪውና ለአፋኙ ከፍተኛ የገቢ ምንጭ ናቸው። ያላለቀ ህንፃ የሚጨርሱት አማራዎችን እያገቱ ብር እየተቀበሉ ነው። እያገቱ ስላችሁ ተደራጅተው በማይታወቅ መልኩ አይደለም። መንገድ ላይ ስትጓዙ ይዟችኋል፣ ፖሊስ ጣቢያ ይወስዷችኋል። 50 ሺህ ክፈል፣ 10 ሺህ ክፈል፣ 30 ሺህ ክፈል፣ 100 ሺህ ክፈል፣ 200 ሺህ ክፈል ብለው ይቀበሏችኋል። ኦልሬዲ ይሄ ህጋዊ እገታ ነው። ህጋዊ የሚሆነው ቦታው ህግ የሚከበርበት ቦታ ስለሆነ ፖሊስ ጣቢያ ወይም ማረሚያ ቤቱ ህግ የሚከበርበት ስለሆነ ህግ ሊከበርበት የተሰራ ስለሆነ ማለት ነው። እነሱ ህግ እያከበሩ ነው እያልኩ አይደለም። እና ህጋዊ እገታ ነው እየተፈጸመ ያለው። የአብይ አህመድ ወንበር ጠባቂ አካላት ገቢያቸው ሲቀንስ ሲጠረርባቸው አማራዎችን በማገት ነው ገቢ እየሰበሰቡ ያለው አማራጭ የአዲስ አበባ አማራ እባክህ ንቃ፣ የአዲስ አበባ ልጅ ዘር የለውም እያልህ አንድ ባንድ እያለክ ነው፣ ራስህን አድን ማለት ፈልጋለሁ። በጣም በርካታ አሰቃቂና ዘግናኝ ድምፆች ናቸው እየመጡ ያሉት። በጣም 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 አማራነትን የመጨረሻ የሚያስንቅ የሚያስጠላ እየተደረጉ ያሉ ድርጊቶች። ለምን አማራው ባለመነሳቱ ነው የሚያስንቅ ያልሁኝ። አማራው ባለመነሳቱ ነው የሚያስጠላ ያልሁኝ። ስለዚህ የአዲስ አበባ ልጅ ዘር የለውም ከሚል ውጡና ራሳችሁን አደራጁ። ሁለተኛው ደግሞ ሰበር ዜና ነው፣ ሰበር መረጃ ነው። እባካችሁ አሁንም ለህዝቡ እንዲደርስ የምትችሉትን ሁሉ አድርጉ። ይሄም ምንድን ነው? ከመገናኛ እስከ ደብረ ብርሃን መስመር፣ በአጠቃላይ በዛ መስመር ደግሞ አለው ከመገናኛ ጀምሮ እስከ ደብረ ብርሃን ከተማ ድረስ በዛ መስመር አማራዎችን የማጽዳት ፕሮጀክት ተጠንቶ ተግባራዊ ሊደረግ ዝግጅት እየተጠናቀቀ ነው። ይከሰናል፣ ይሟገተናል፣ ሚዲያ ላይ ወጥቶ ይጠይቀናል የሚሉትን ቀድመው መርዘውም የመግደል እስር ቤት ወስደውም የመግደል የማሸሽ የማጥፋት ስራ፣ አቅም የሌላቸውን ደግሞ ለኮሪደር ልማት ይፈለጋል በሚል ከቦታቸው ወስዶ ካምፕ አድርጎ ልክ እንደዛ ስደተኞችን ድራሻቸውን እንዳጠፏቸው ሁሉ ድራሻቸውን ማጥፋት። በአጠቃላይ የትኛው ቤት ያማራ ነው? ምን ያክል አባወራ አለ እዛ ሰፈር ላይ? ያማራ አባወራ ማን ነው የተሻለ እኛን ሊሞግተን የሚችል እኛን ሊከራከረን የሚችል እኛን የተወሰነ የምናደርገውን የዘር ማጽዳት ስራ ሊቋቋመን የሚሞክር ማን ነው በሚል ሁሉን ነገር አጥንተው ጨርሰዋል። ያለው ብቸኛ መፍትሄ ከአዲስ አበባ ነቅለው አባረውሃል። በርካታ የአማራ አያት ቅድመ አያቶቻችን ደም ተፍተው ያለሙት የአዲስ አበባ መሬት በእነ አብይ አህመድ ምንድን ነበር ኮሪደር ልማት ነው በሚል የማፈናቀያ ኮድ አማራው ከአዲስ አበባ በዘዴ እንዲነቀል ተደረገ። እረ አማራ እየተነቀልክ ነው። ትናንትና በትርፍ የከተማ ቤት አዋጅ ኦሮሙማው ቦታህን ቀምቶ ወሰደ። ቲፒኤልኤፍ መጣችና ያንን ህጋዊ አድርጋ
አረጋገጠች፣ ማህተም መታችበት። አሁንም ኦሮሞማው ያ ቦታ ትክክል እንዳልሆነ ስለሚያቅ ነገ አማራው በልኩ ፖለቲካውን መስራት ሲጀምር ወደ ነበረበት ይመለሳል ብሎ ስለሚፈራ ተሽቀዳድሞ ያንን የተቀማውንም እንደገናም ደግሞ ከመቀማት ተርፋ የነበረችዋን የአያት ቅድመ አያቶቻችንን መሬት ቤት አልባ እያደረገ ሰፈራ አልባ እያደረገ እያፈናቀለ ብትንትናቸውን እያወጣ ወደ ምናልባትም ለ2-3 ዓመት የሚያገለግል ቅብ ምድረ በዳ ቀይሮታል። ለኔ ቅብ ምድረ በዳ ነው የምለው። አምፖሉ ሲቃጠል መንገዱ መንገል ሲጀምር በአጠቃላይ ያ ሲነግል በእርግጠኝነት 6 ወር 1 ዓመት አይቆይም። ቅብ ስለሆነ ዋና ኮዱ አማራን ማፈናቀያ ስለሆነ አሁን የአዲስ አበባ ከተማ ሳያንስ ከአዲስ አበባ ከተማ ከመገናኛ እስከ ደብረ ታቦር ከተማ ደብረ ብርሃን ከተማ ከመገናኛ እስከ ደብረ ብርሃን ከተማ ድረስ ያለው ይሄ መስመር ለመስመር ያለው የአማራ ቤት፣ የአማራ ሰፈር፣ የአማራ መሬት በሙሉ ድራሹ እንዲጠፋ ፕሮጀክት ተቀርጾ ወደ መሬት ወደ ትግበራ ሊገባ ሁሉ ነገር ተጠናቋል። አማራ ምን እያደረክ ነው? እስከ መቼ ድረስ ነው? አሁንም በዝምታ እስከ መቼ ድረስ ነው? አንዳንዱ ምንድነው የሚባለው ያራዳ ልጅ ዘር የለውም በሚል እየተሸበበ የሚያልቀው የሁላችንም ጥያቄ ይሁንና በተለይ ደግሞ ከከተማ ውጪ ወደ ገጠሩ እየወጣ ከሆነ እንግዲህ የመጨረሻው የሞት ሽረት ትግል መድረሱን የሚያመላክት ነው። እነዚህ በጣም አስቸኳይ መረጃዎች ናቸው። ለሌሎቹ እንዲደርሱ የበኩላችሁን አስተዋጽኦ እንድታበረክቱ ነው የምጠይቃችሁ። ለዛሬ እዚህ ላይ ያበቃለሁ። አመሰግናለሁ።